ጓንታናሞ ዳግም እንደ አዲስ እንዲከፈት ከፕሬዝዳንት ትራምፕ ቀጭን ትዕዛዝ ተላለፈ። በእርግጥ ተሰክቶ አልነበረም። የቀድሞ አስጠያፊ ዝናው ቀስ በቀስ እየተረሳ ስለመጣ እንጂ። It's very hard to explain to people the meaning of freedom if they never lost freedom. Ordered the prison at Guantanamo Bay closed by early next year. እስር ቤቶች የተለያዩ መጠሪያ ስሞች አሏቸው፣ ሸቤ፣ መቀመቅ ወዘተረፈ። ሆኖም ግን እነዚህ ስሞች ዲሞክራሲን በሚያውቁና ዲሞክራሲን በቀመሱ ሀገራት ዜጎች ተቀባይነት የሌላቸው ስሞች ናቸው። ምክንያቱስ ቢሉ እነዚህ ዜጎች እስር ቤትን እንደ ማሰቃያ ተቋም ጨርሰው አያዩትም። ይልቁንም ዜጎች ስህተትን ሲሰሩ እንዲታረሙበት የተዘጋጀላቸው ሁነኛ ቦታ በማለት ሲያስቡ ተቋሙንም ማረሚያ ቤት ይሉታል። እነዚህ ተመሳሳይ ዜጎች ግን ለማሰቃያነት ሆም ተብለው የተሰሩትን ማጎሪያ ተቋማት ምን እንደሚሏቸው በግልጽ አይታወቅም። ጓንታናሞ ቤይም ከነዚህ ለማሰቃያነት ታልመው ከተሰሩ ማጎሪያ ወህኒ ቤቶች ውስጥ አንዱና እጅግ አሰቃቂው ነው ቢባል ማጋነን አይሆንም። ሌላው አስገራሚና ጆሮን ጭው የሚያደርገው እውነታ ደግሞ ይህ ማጎሪያ ካምፕ የሚገኘው የዲሞክራሲ መምህር ነኝ በምትለው በልዕለ ኃያሏ ሀገር አሜሪካ ስር መሆኑ ነው። ይህ አሰቃቂ ማጎሪያ ካምፕ በአሜሪካ ግዛት ስር ሊመሰረት የቻለው ሴፕቴምበር 11 2001 እንደ አውሮፓውያን አቆጣጠር ሁለት የአሜሪካ ትላልቅ ህንፃዎች በአሸባሪዎች ይጋያል። ይህም ማለት 11 ሴፕቴምበር ተብሎ የሚታወቀው የአሜሪካ መንትዬ ፎቆች በአሸባሪዎች ዶግ አመድ መሆን። ይህን አደጋ ተከትሎ ኃያል ነኝ የምትለው አሜሪካ እደጇ ድረስ የመጣውን አደጋ ኃያልነቷን የሚፈታተን ክብረ ነክ ሆኖ ስላገኘችው ሙሉ አቅሟን ተጠቅማ ሽብርተኝነትን ልትዋጋ እንዲሁም የ11 ሴፕቴምበሩን ጥቃት የፈጸሙትን ለፍትህ እንደምታቀርብ የዜጎቿንም ሞት እንደምትበቀል ቃል ገባች። ለዚህም እንቅስቃሴ ይረዳት ዘንድ የዘመኑ ፕሬዝዳንት የነበሩት ጆርጅ ደብሊው ቡሽ አንድን ህግ በፊርማቸው ጽፈው አጸደቁም። ይህም ህግ ማንኛውም የውጭ ዜግነት ያላቸው ተጠርጣሪዎች ያለ ክስ እንዲጠፈገጉ የሚያዝ ነበር። ሆኖም ግን ይህን አዲስ ህግ ስለ ፍትህና ስለ ሰብአዊ መብት በተግባር ለዓለም ካስተማረችው አሜሪካ መሰማቱ ፍትህና ሰብአዊ መብትን በዓለም ፊት ጉድጓድ ምሶ ለአንዴና ለመጨረሻ ጊዜ የቀበረ ድርጊትም ነበር። ህጉን ተከትሎ በጓንታናሞ ቤዝ በጃንዋሪ 11 2002 እንደ አውሮፓውያን አቆጣጠር አሰቃቂው እስር ቤት ተከፈተ። ወዲያውም የዘር ሐረጋቸው ከአፍጋኒስታን፣ ሳውዲ አረቢያ፣ ፓኪስታን፣ የመን፣ ኩዌትና ዩናይትድ ኪንግደም የሆኑ 20 ያህል እስረኞች የመጀመሪያዋን የእስር ቤቷን የሰቆቃ ጽዋ ቀመሱ። ይህ ታሪከኛ የማጎሪያ ካምፕ በአሜሪካ አስተዳደር ስር ይገኝ እንጂ ቦታው የሚገኘው በኩባ ሉዓላዊ መንግስት ግዛት ስር ነው። ይህ ሊሆን የቻለው ውስብስብ በሆነ የፖለቲካ ጨዋታ ነው፣ ፖለቲካል ጌም። ኩባ በስፔን ቅኝ ተገዝታ ለዘመናት በባርነት በምትኖርበት ወቅት የኩባ ሀገር ወዳዶች ለኩባ ነፃነት ለረጅም ጊዜ ከቅኝ ወራሪዋ ሀገር ስፔን ጋር ተዋግተዋል። ይህን የኩባን ሀገር ወዳዶች የነፃነት ትግል በቅርብ ርቀት ስትከታተል የነበረችው ጎረቤት ሀገሯ ልዕለ ኃያሏ አሜሪካ የኩባን የነፃነት ትግል አግዛለሁ በማለት ፖለቲካዊና ኢኮኖሚያዊ ጥቅሟን በማስላት ወራሪዋ ሀገር ስፔንን ጦርነት ገጠመች። በኋላም የኩባ ነፃነት እውን ሆነ። ይህን ጦርነት ተከትሎ አሜሪካና ኩባ አንድ ስምምነት ተስማሙ። በዚህም ኩባ በሊዝ ጓንታናሞ ቤይ የሚባለውን ግዛቷ ውስጥ የሚገኘውን
አነስተኛ ቦታ ለአሜሪካ የባህር ኃይል ቤዝነት እንድትጠቀምበት ተስማሙ። ስምምነቱ በቃል ብቻ አልነበረም። በ1903 እንደ አውሮፓውያን አቆጣጠር ኩባና አሜሪካ በፊርማቸው አጽድቀው ለዓለም አረጋገጡ። ይህ በሊዝ የተገዛው ጓንታናሞ ቤይ ለአሜሪካ እጅግ ወሳኝና ስትራቴጂካዊ የባህር ቤዟ ለመሆን ቻለ። ለአብነት ያህል እንኳ በአንደኛውና በሁለተኛው የዓለም ጦርነት ወቅት የተለያዩ ግልጋሎት የሚሰጧትን መርከቦች ነዳጅ ለመሙላት ምርጫዋ አድርጋ የምትጠቀመውም እዚሁ ቦታ ላይ ነበር። በ1959 የኩባ አብዮት ፈንድቶ ፊደል ካስትሮ ወደ ስልጣን በመጣ ጊዜ የአሜሪካና የኩባ ግንኙነት ሻክሮ ስለነበር የቀድሞ ብዙ ክንዋኔዎቿን ጓንታናሞ ቤይ ውስጥ ማድረጓን ቀንሳ ነበር። ለዚህ ሳይሆን አይቀርም የአብዮቱ መሪ ፊደል ካስትሮን ለማስገደል FBI ያልፈነቀለው ድንጋይ አልነበረም የሚባለው። በኋላ ላይ ግን የሴፕቴምበር 11 የአሜሪካ መንትዬ ፎቆች በአሸባሪዎች ጥቃት ከተፈጸመበት በኋላ ይህ ኩባ ውስጥ የሚገኘውን ጓንታናሞ ቤይ የባህር ኃይሏን ቤዝ ወደ ማጎሪያ ካምፕ እንደ እስር ቤትነትም እንዲጠቀሙበት በሰዓቱ ፕሬዝዳንቷ ጆርጅ ደብሊው ቡሽ ትዕዛዝ ተላለፈ። ማጎሪያ ካምፑ እስር ቤት ይባል እንጂ አሜሪካ ውስጥ ከሚገኙት ሌሎች እስር ቤቶች ፈጽሞ የተለየ ነው። ምክንያቱስ ቢሉ ጓንታናሞ ቤይ ውስጥ የሚገኙት ታሳሪዎች ጥፋተኝነታቸው የተረጋገጠና በዳኛ ውሳኔ የተላለፈባቸው አልነበሩም። ይልቁኑ በሽብር ወንጀል ከተጠረጠሩና ከአረቡ ክፍል የመጡ ከሆነ ያለምንም ቅድመ ሁኔታ ወደ እስር ቤቱ ይታጎሩና ምርመራም የሚካሄደው እዚያው ከታሰሩ በኋላ ነው። በሽብር ወንጀል መሳተፋቸውን እንዲያምኑ ለአእምሮ ከባድ የሆኑ ኢሰብአዊ ድርጊትም ይፈጸምባቸዋል። በኋላም ሲረጋገጥ ጥቂት ቁጥር የማይባሉ ታሳሪዎች ለረጅም ዓመታት በዚህ እስር ቤት ስቃይና እንግልት ሲደርስባቸው ቆይቶ በስተመጨረሻም ከምንም የሽብር ወንጀል ነፃ መሆናቸው ታውቋል። ማለትም ይህ ሁሉ ስቃይ፣ ይህ ሁሉ እንግልት ያለምንም ጥፋት፣ ያለምንም ወንጀል። የዚህን እስር ቤት በታሳሪዎቹ ላይ የሚያደርሰውን በደል በመቃወም የቀድሞ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ በተደጋጋሚ ይህን እስር ቤት ለመዝጋት ቃል የገባ ቢሆንም በኮንግረሱ በገጠመው ከባድ ተቃውሞ ሳይሳካለት የፕሬዝዳንትነቱ ጊዜ ሊያከትም ችሏል። አሁን ባለንበት ጊዜ በ2025 እንደ አውሮፓውያን አቆጣጠር የአሜሪካን ምርጫ አሸንፈው ነጩ ቤተ መንግስት የገቡት ፕሬዝዳንት ዶናልድ ጄ ትራምፕ አነጋጋሪ የሆነውን ህግ በፊርማቸው አጸደቁም። ይህ ህግ ቀጥታ የጓንታናሞ ቤይን እስር ቤት እንደ አዲስ ስራ በማስጀመር በህገወጥ መተው ወንጀል የሰሩ ሰዎችን በዚህ አሰቃቂ እስር ቤት ለማጎር ያለመ ነው። በእርግጥ ትራምፕ ቃሉን አሳምረው ወንጀለኛ ህገወጥ መጤዎች ይበሉ እንጂ እኚህ ፕሬዝዳንት ስደተኞች ሁሉ ወንጀለኛ ናቸው ብለው እንደሚያምኑ አብዛኞቹ ይስማሙበታል። ወጣም ወረደ ግን አሜሪካ ውርደቴን በራሴ ግዛት ከምፈጽም ከኩባ በሊዝ በገዛውት ቦታ ጓንታናሞ ቤይ ብፈጽም ይሻለኛል ብላ የጀመረችውን ጉዞ ትራምፕ ሊያስቀጥሉት ደፋ ቀና እያሉ ይመስላል። እኛ እዚህ ጋር እንያዝ። ይህ የተመለከቱትን ቪዲዮ ተደራሽ እንዲሆን ሰብስክራይብ፣ ላይክ እና ሼር ማድረጎን እንዳይዘነጉ። አበቃን። ሻሎም።